ገብታችሁ ሰብስክራይብ አድርጉኝ፣ ላይክ፣ ኮሜንት፣ ሼር እንድታደርጉልኝ በትህትና እጠይቃለሁ። ቪዲዮቼ ማለት ነው። ዛሬ እንግዲህ ያው በጣም ደክሞኛል። እቃ ስረትብ ምስል ነው ያልኩኝ እቃዬን ሳስተካክል ማለት ነው። እግዚአብሔር ፍቃዱና የእግዚአብሔር ፍቃድ ከሆነ ማለት ነው። እግዚአብሔር ፍቃድ ከሆነ አሁን ሳውዲ አረቢያ ያለው ነገር በጣም ከባድ ነው። ከሀገሬ ከወጣሁ እንግዲህ ብዙ ጊዜ ሆኖኛል ማለት ነው። ከቤተሰቦቼ ከተገናኘው ቤተሰቦቼ በጣም ናፍቆኛል እውነት። በዚህ አጋጣሚ ደግሞ ያው ከኔ የበለጠ እስር ቤት የሚሰቃዩት አሉ እና ከባድ ነው ብቻ። እና እዚህ ጋር ላወራችሁ የቻልኩኝ ምንድነው እግዚአብሔር ፈቅዶና ወዶ ከሆነ ሰሞኑን እየተወራ ያለው ነገር ነው ይሄ። እግዚአብሔር ከፈቀደ ያው አገር እንገባለን ብዬ አስባለሁ። ከሁሉ ነገር ማለት ነው የሚያሳስቡኝ ነገር እነማን ናቸው? እስር ቤት ያሉት ማለት ነው። እስር ቤት ያሉት እውነት በጣም ከባድ ነው በአሁን ሰዓት፣ በጣም ይከብዳል። ውድ ተመልካቾቼ ማለት ነው አስቡት እስቲ በዚህ ብርድ እነሱ የዝባላ ኪስ ማለት ኪስ ማለት በአረብኛ ነው ጥቁሩ ፌስታል ማለት ነው። በእኛ በኢትዮጵያ በአማርኛ ላውራ ለምን የነሱ አረብኛ አወራለሁ? በነገራችን ላይ ያው አረብኛ ማውራትም ምንም ማለት አይደለም። ሆኖም ግን ያኔ የማያውቅ ሰውም ስላለ በዚህ አጋጣሚ ፌስታል ጥቁሩ ፌስታል ትልቁ ማለት ነው እሱም ገዝቶ ነው አሉ በ25 ብር። እንግዲህ በዚህ ሀገር በ25 ሪያል ነው ያሉት አላቅም ብቻ እንደዛ ሲል ሰምቻለሁ። እንደዛ ገዝቶ እሱም በስንት መከራ አስቡት እስቲ በዚህ ብርድ ማለት ነው። እኔ እውነት ለመናገር ማለት ነው በዚህ ሰዓት እንደዚህ ሆኜ ማወራችሁ የሆነ ሰሞኑ አሞኝ ነበረ በጣም ትንፋሽ እያጠረኝ ነው። ለዛ ነው እና ታምሜ ነበረ በኮሮና በሽታ ለዛ ነው ላችኋለሁ። ተጠቅቼ ነበረ እና እግዚአብሔር ይመስገን ደህና ነኝ እንዳታስቡ ማለት ነው። ሌላ ደግሞ ያው ሳልጨርስላችሁ ወደ ሌላ ጉዳይ ገባሁኝ የኔ ነገር እና እስር ቤት ያሉት እግዚአብሔር አምላክ ብሎላችሁ ከኛም ይልቅ እነሱ በገቡ ነው ብዬ ማስበው። እግዚአብሔር ከፈቀደ እኔም እሄዳለሁ ብዬ ዘንድሮ በፍጹም እንትን አልልም አልቀርም ብያለሁ። እንግዲህ እግዚአብሔር ፍቃዱ ከሆነ ማለት ነው። ጸሎታችሁ አይለየኝ፣ በጸሎታችሁ አስቡኝ። እውነት መግባት እፈልጋለሁ እኔ ያው እንደዚህ ጎንበስ ብዬ ማወራችሁ ምንድነው እቃ እየረተብኩኝ ነበረ እና ደግሞ በጣም ደክሞኛል። እቃዬ አገር የሚላክ እቃ ነው። ሳጥን ትልቁ ሳጥን ገዝቼ በሱ ረትቤ ምን ብዬ አዘጋጃችቻለሁ። እግዚአብሔር ፍቃድ ከሆነ ካርጎ አደርጋለሁ ማለት ነው። እግዚአብሔር ፍቃዱ ከሆነ ማለት ነው። አረጎሮሬ እየያዘኝ ነው ምንድነው እና እግዚአብሔር ከፈቀደ እኔም ሊፕስፓሲ ነው ምንድነው የሚባል ነገር አለ እሱን አውጥቼ እግዚአብሔር ፍቃዱ ከሆነ አገሬን እገባለሁ። በጸሎታችሁ አስቡኝ። ማን እንዳገሩ አገር ስትኖር ነው። አያችሁ አገራችን ብዙ ጊዜ ሁሉ ነገር እኮ የሚያምረው በአገር ነው። እውነት በአገር ነው። እስር ቤት ያሉት ራሱ አስቡት እስቲ በዚህ ሰዓት አገራቸው ቢገቡ በአገራቸው ባይወጡ ይሄ ሁሉ ስቃይ አይደርስባቸውም ነበር። እኔ እዚህ ጋር እንኳን እስር ቤት ያሉት እኔ እዚህ ጋር ታመሜ ማለት ነው ምን ያህል ስቃይና ፈተና እንዳየሁኝ እኔ ነኝ የማውቀው። ግን ሆኖም እስር ቤት ያሉት በዚህ ሰዓት አስቡት እስቲ ብርዱ፣ ራቡ፣ ስንት ነገር ተቋቁሞ ነው ይህ ሁሉ ነገር አሳልፎ ያሉት። እኛ ግን የቤት ውስጥ ሆነን ራሱ ታመነ ራሱ ህመማችን ራሱ አንችለውም። የነሱ ስቃይ ግን ማን አየላቸው ካለ ፈጣሪ በስተቀር። እውነት እግዚአብሔር ይደርስላቸው። እኔ ለነሱ ተብሎ ቶሎ እንደውም እነሱ በገቡ ቅድሚያ ማለት ነው እግዚአብሔር ብሎላቸው እነሱ በሰላም በገቡ ማለት ነው። እህቶቼ ወገኖቼ ማለት ነው ለነሱ ጸሎት አድርጉላቸው። እውነት ለነሱ ቅድሚያ ጸሎት ያስፈልጋል። ለነሱ ማዘን፣ ለነሱ ውይ ማለት ለነሱ ድምጽ መሆን ወደ ኋላ እንዳትሉ ባገኛችሁት አጋጣሚ ማለት ነው። እውነት በጣም ነው የሚያሳዝኑት። በጣም ማለት ነው። ወይኔ በስማ እኔ ታምሜ ራሱ ማለት ነው 1 ወር ሙሉ ማለት ታምሜ ነበረ በኮሮና በወረርሽኝ በሽታ ምን ያህል እንደተሰቃየው ቤት ውስጥ ሆኜ ለዛው ማለት ነው ጥሩ ብርድ ልብስ እየለበስኩኝ ጥሩ ልብስ እየለበስኩኝ አስቡት እስቲ ሙቅ ነገር እየጠጣው ትኩስ ነገር እየጠጣው ሻይ እየጠጣው ስንት ነገር እየጠጣው ያ ሁሉ ነገር እየወሰድኩኝ ግን ብርዱንና ቅዝቃዜው አልቋቋምም አልኩኝ አልችልም አልኩኝ። እውነት ሰውነቴ አልችልም ብሏል። እና በዚህ ሰዓት ታውቃላችሁ እንግዲህ አረብ ሀገራት በጣም ብርድ አለ፣ ቅዝቃዜ አለ። በስማም በጣም ነው የሚከብደው። እኔ በጣም ከብዶኛል እውነቱ ልንገራችሁ። እንግዲህ አገሬ እግዚአብሔር ፈቅዶና ወዶ ከሆነ ከተከፈተ አገሬ እገባለሁ ብያለሁ።
በቃ ምረታት ብቻ ያለው የሰው ሀገር የሰው ነውና የሰው ሀገር የሰው ነውና ማን እንዳገሩ ደግሞ ሌላ ነገር የሰማው ነገር እውነት ለመናገር ውድ ተመልካቾቼ እባካችሁ በተለይ ይሄ በአቋራጭ የሚመጡት በባህር የሚመጡት እባካችሁ እነሱን በዳላላ እንዳይመጡ በህገወጥ እንዳይመጡ ይሄ መልእክቴ ነው። እውነት አትምጡ። ሳውዲ እንደ በፊቱ አይደለችም። ሳውዲ በፊት ብትሆን እሺ ችግር የለም፣ ግን አሁን በጣም ከባድ ነው። በጣም ከባድ ከሚገባ ከሚወራ በላይም በቃ ምን ብዬ እንደምገልጽላችሁ አላቅም። የድሮ ሳውዲ ናት የድሮ ሳውዲ ናት ብላችሁ ከመጣችሁ እውነት ራሳችሁ ለሌላ ነገር አጋልጣችሁ ነው የምትሄዱት ማለት ነው። አንደኛ የእስር ቤት ስቃይ፣ ሁለተኛ ራቡ፣ ብርዱ፣ ሙቀቱ ብዙ ነገር ተቋቁማችሁት ነው ከስራችሁም ሳትሆኑ ከምንም ሳትሆኑ ከቤተሰብም ሳትሆኑ መንገድ ላይ የምትቀሩት ማለት ነው። እባካችሁ ህገወጥ የምትወጡ እህትና ወንድሞቼ ወገኖቼ ይሄ መልእክቴን አስተላልፉልኝ። አትምጡ፣ በህገወጥ በባህር አትምጡ። ከመጣችሁ በህጋዊ ኑ በቃ። እሱም ሳውዲ ሳይሆን ሌላ ሀገር ማለት ነው። ሳውዲ በአሁን ሰዓት እንደ በፊቱ አይደለም። ሳውዲ ተቀይራለች። ሳውዲ ጭራሽ ሌላ ሀገር ዜጋ አትፈልግም ጭራሽ ማለት ነው። ከሄዳችሁ ወደ ሌላ ሀገር ሂዱ በቃ። ከተሳካላችሁ ወደ አውሮፓ ወደ ሌላ ሀገር ሂዱ። ካልተሳካ እንግዲህ አረብ ሀገርም እንመጣለን ካላችሁ በህጋዊ መንገድ ወደ ሌላ ሀገር ኩዌት ራሱ አሁን በጣም ጥሩ ሀገር ናት ኩዌት። ያኔ ብዙም ለኢትዮጵያን እኔ ከዚህ በፊት አላቅም፣ ብቻ ጥሩ ሀገር ትመስለኛለች ኩዌት። ሌላም ሀገር አዳዲስ ሀገር ይከፈታሉ። አዳዲስ ሀገር መሄድ ነው እና ግን ዱባይ ራሱ በጣም ብዙ ሰው አርቲስት ምናምን ስለሚበዛበት ስራ የሚገኝ አይመስለኝም እና ዱባይ ራሱ ብዙ ጓደኞች ስራ አጥተው በጣም የሚሰቃዩ እና ቢሮ የሚቀመጡ ብዙ እህቶቼ የሚነግሩኝ ብዙ ነገር ስላለ እንደ ዱባይ ራሱ በጣም ከባድ ነው በአሁን ሰዓት ማለት ነው። እና አላበለዛ በህጋዊ መንገድ የተረጋገጠ ስራ ጥሩ ስራ ሆኖ ሲሆን በህጋዊ መንገድ ኑ ማለት ነው። ሂዳችሁ ማለት ያ ስራ ካልተስማማ ሀገር የምትሳፈሩበት መንገድ ካለ እሱም ደግሞ ተጠያቂ ሲኖራችሁ ቢሮዎቹ የሚጠይቋችሁ ከሆነ ቢሮዎቹ መልካም ከሆኑ ከዛ አሁን ከኢትዮጵያ ቢሮ ሊኖር ይችላል፣ ወደዚህ የሚለካችሁ ኤምባሲ ሊሆን ይችላል። ከዚህ ደግሞ ስራው ሳይመቻችሁ ቀርታችሁ ወደ ቢሮ የሚትሄዱበት ኤምባሲ መኖር አለበት ማለት ኤምባሲ ስላችሁ ቢሮ ማለት ነው። ቢሮ ተጠያቂ ሌላ፣ ኤምባሲ ሌላ ነው፣ ቢሮ ደግሞ ሌላ ነው። እና ሂዳችሁ እንትን የምትሉበት ፍትህ የምትጠይቁበት ፍትህ ማለት በፍትህ እንኳን ኤምባሲ እንጃ አላቅም፣ ብቻ ኤምባሲዎቹን በጣም ከባዶች ናቸው በአሁን ሰዓት እና በትክክል ራሱ እየሰሩ አይደለም። ግን ቢሮ ከዛ ከኢትዮጵያ ኤጀንሲ እዚህ የሚቀበላቸው ኤጀንሲ መኖር አለበት እና ያ ነገር ነው መስተካከል አለበት እላችኋለሁ። ውድ ወገኖቼ አትውጡ በባህር። እውነት ይቅርባችሁ፣ ጦሳችሁ ይውሰድ። የትኛው እድሜያችሁ ነው? የትኛው ጊዜያችን ከንቱ ነው ዓለም እና አገራችሁ የፈለገ ነገር በችግርም ቆሎም ብትበሉ ቢሆን አገራችሁ ይሻላችኋል። ብትሞቱም በሀገራችሁ ይሁን። በሰው ሀገር ግን በጣም ክፉ ነው። የሰው ሀገር ከባድ ነው። እውነት ይቅርባችሁ ውድ ወገኖቼ። እኔ ይሄ መልእክቴ ነው። በተለይ በባህር አሁን ወደ ሳውዲ የሚመጡት ወደ ሌላ ሀገር የሚሄዱት በባህር ማለት ነው። ይሄ መልእክቴ ነው። በቃ በባህር አትውጡ እባካችሁ፣ በባህር አትውጡ። ከቻላችሁ በህጋዊ መንገድ ራሱ ሳውዲ ባትመጡ ጥሩ ነው። በአሁን ሰዓት ሳውዲ እንደ በፊቱ አይደለም። ሰዎቹ ክፉ ሆነዋል። አትምጡ በቃ። እኔ አትምጡ ነው የምለው። ይሄ መልእክቴ ነው። ያው እንደምታውቁት እቃ እንደምረትብ ነግሬያቸዋለሁ። በቃ ይሄ ነው እላቸዋለሁ።